ቀላል ነው እኮ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንደተባለ በዚህ ላይ ያቋቋም እንደ ድሮ በርካታ የልጓው ያቋቋሙ የቅኔው የዝማሬው የመዋሥዕቱ የመጻሕፍቱ የፍትሐ ነገሥቱ መምህራን ነበሩበት እዚህ ጥንቱ። አሁን ግን እንደምታያቸው 2 ካህናት 3 ካህናት ነው ያሉት። አሁን አንድ መምህር የቅዳሴ መምህር መጥተዋል። ልጆቻችን እንዲማሩ አስተምረው ቄስ ዲያቆን እንዲያደርጉ ከዚያ በኋላ እያለ ደግሞ የቅኔውም ያቋቋሙም የተሻለ ደብር ሲሆን በልማት ሲያድግ ስናሳድገው እኛ በልማት ስንደግፈው ሲያድግ ደግሞ በርካታ ሊቃውንት መፈልፈያ የበርካታ ሊቃውንት መፈልፈያ ይሆናል ማለት ነው። ስለዚህ የእያንዳንዳችን የሥራ ድርሻ ምን መሆን መሳተፍ መቻል አለብን፣ መሳል መቻል አለብን። እኔ ይህን በወር ይህን እችላለሁ ማለት መቻል አለብን። ስለሰጠን እኮ ሀቡ ወይትወሀበክሙ ስጡ ይሰጣችኋል ነው የተባለው። ከሰጠን ይሰጠን። እንደ አባ ሐና አባ ሐና የሚባል ዝም ብሎ አይደለም የወጣው። የማይሰጥ ሰው አባ ሐና አይደለም የሚባለው፣ ዝም ብሎ አይደለም። በአፄ ኃይለ ሥላሴ ገንዘብ ያዡ የቤተ መንግስቱ አባ ሐና ይባሉ ነበርና አባ ሐና አፄው ቢሮ ደጅ ለሚጠናቸው ሁሉ 100 ብር ሰጥቻለሁኝ ይላሉ። አባ ሐና ግን እጃቸው ያለችው 50 ብር ልትሆን ትችላለች። አይ ንጉሱ 100 ብር አዘውልኛልና ስጡኝ ይላቸዋል። አይ እጄ ያለችው እቺ ነች እቺ ይላሉ። አይ ሰውየው ምን ይላል? አይ ንጉስማ አዘውልኝ ነበረ ሰጥተውኝ ነበረ፣ ነገር ግን አባ ሐና ነው የከለከሉኝ ይላል ነበረና ገንዘብ ያዥ ገንዘብ ሚኒስቴር ስለነበሩ ነው አባ ሐና የሚባለው እንጂ አባ ሐና በዚያን ሰዓት የነበሩ የማይሰጡ አይደለም። ከሌላቸው በጀት ግን ከየት አምጥተው ይሰጡ? ግን በአሁኑ ሰዓት ግን ልማድ አደረግነውና የማይሰጥ ሰው አባ ሐና እንላለን። ስለዚህ አባ ሐና አንሁን፣ እንስጥ፣ እንዲሰጠን ሀብት እንዲሰጠን፣ ጤና እንዲሰጠን፣ ሰላም እንዲሰጠን፣ የምንመኘው መልካም ነገር ሁሉ እንዲሰጠን እንስጥኛ። ሰላም መስጠት መቻል አለብን። ሰላም የሚመነጨው ከሰው ነው። ስለዚህ ጤናውን እግዚአብሔር እንዲያጎናጽፈን አሁን ደግሞ በጎ ነገር አሳይቶናል። በዝናመ ምሕረቱ በእክለ በረከቱ የወበኘን ነው። ለእግዚአብሔር ምንታ ሲሆን እግዚአብሔር በእንተ ኩሉ ዘገብረ ሊተ ሁሉ ነገር ስላደረገልኝ ለእግዚአብሔር ምን ወረታ ከፍለዋለሁ ነው ያለው ነብይ እግዚአብሔር። ስለዚህ ልጆች ወልደን ትዳራችን ባርኮልን፣ ሚስቶቻችን ባርኮልን፣ ባሎቻችን ባርኮልን፣ ልጆቻችን ባርኮልን፣ ለእግዚአብሔር አዝመራውን ባርኮልን፣ ልጆች ወልደን እንድንስም አድርጎልን አሳድጎልን ለቁም ነገር አድርሶልን ለእግዚአብሔር ምን እናደርግለት ወገኖቼ? ለዚህ ያላደረገ። ስለዚህ መረባረብ መቻል አለብን። ይህ ቦታ ወደ ጥንቱ መመለስ የበርካታ ሊቃውንት መፈልፈያ እንደነበረ ሁሉ ወደዚያ መመለስ አለብን። እኛ ነው የምንመልሰው፣ ማንም አይደለም። ልጆቻችን አገሪቱ ምድሪቱ ለምለም ነች። ከእውነት ለምለሚቱ መሬት ምድር ሰናይት እንተ ዘልፈ ይሄውፃ እግዚአብሔር እማመት እስከ ርዕሰ አውደ ዓመት ብሎ ሊቁ ያሬድ እንደተናገረው በጣም መልካም መሬት ነው ያለችው። እቺ መልካም መሬት ሆና እንድትቀጥል ነዋሪዎቿ ሰላም አግኝተው እንዲኖሩ ሲቀደስ ሲወደስ ታቦቱ እንደዚሁ በምዕናን ታጅቦ ሲወጣ በዓለ ንግሥ ሲካሄድ ዝክሩ ሲደረግ እግዚአብሔር ሁሉ ሲረባረብ እግዚአብሔር መሬቱን አገሪቱን ቦታይቱን ይባርካል፣ ሕዝቦቿን ነዋሪዎቿን ይባርካል። ስለዚህ ይህን እንዲሆን እያንዳንዳችን አስተዋጽኦ ማድረግ መቻል አለብን። ዛሬ ለጉቱ ሚዲያ አካፍሉ። ማህበራት ለምሳሌ ማህበረ ክርስቶስ ሰምራ ደሴ የምትኖሩ የክርስቶስ ሰምራ ማህበርተኞች በዚህ ህዝብና በጻድቁ ስም በጣም አመሰግናችኋለሁኝ። ከ300 ሺህ በላይ ብር አውጥተው ይሄ ውሃ ጸበል ዝራ አምጥተዋል። ከወዲያ ስበው የተፈጥሮ ነው። በሚገርመው ደግሞ በክረምት የሚቀንስ በበጋ የሚጨምር ውሃ በፊት ከመቃጠሉ የሚካኤል ጸበል የነበረ የቅዱስ ሚካኤል ጸበል የነበረ አሁን እዚህ ውስጥ መጥቷል። መጥተን መጸበል እንችላለን። በተለይ ደግሞ አሁን ገብረ መንፈስ